አንድ ጠየቃችሁኝ ዩቱበር ገንዘብ የምሰራ አከፋፈት ሮማን እንዴት ነው አሳየን ያላችሁት ልጆች፣ ዛሬ ዩቱበር አከፋፈት የገንዘብ የምሰራ አሳያችኋለሁ ማለት ነው። እንዴት መክፈትን እንዳለባችሁት ማለት ነው። ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ እንደ ትናንትና በጠየቃችሁን መሰረት ነው የማሳያችሁ ማለት ነው። መጀመሪያ ጉግል ውስጥ ትገቡታላችሁ። ገንዘብ የምሰራ ግዴታ በብር ከፍላችሁ አይደለም የምታሰሩ፣ በራሳችሁ ትከፍታላችሁት ማለት ነው። እንግዲህ ዩቱበር ስልክ ስትገዙ ራሱ ጉግል አለው ማለት ነው። ጉግል ውስጥ ትገባላችሁ። ጉግል የሚባለው ይሄ ነው። ይኸው ጉግል የትኛው ነው? ጉግል ይሄ ጉግል ነው ማለት ነው። በዚህ ጉግል ውስጥ ነው የምትገቡ። ዩቱበር እንደዚህ ታወርዱታላችሁ። መጀመሪያ ዩቱበራችሁን ታወርዳላችሁ። ማንኛውም ስልክ ላይ ሲገዛ ዩቱበር ይወርዳል። አንዳንዶች ላይ ደግሞ አይወርድም። ታወርዱታላችሁ። ዩቱበር ደግሞ ለማውረድ ምን ውስጥ ነው መግባት እንዳለባችሁ? ይሄው ፕሌስት ውስጥ ነው ገብታችሁ ነው ዩቱበራችሁን የምታወርዱት ማለት ነው። ከዛ ጎግላችሁ ውስጥ ትገባላችሁ ማለት ነው። እንግዲህ ገንዘብን ትሰራላችሁ በቀላሉ ማለት ነው። ከዛ እዚህ ጋር አናቱ ላይ ትመጣለች ማለት ነው። የራሳችሁ እንደዚሁ ጉግል ያለንትና ማለት ነው። ራሳችሁ ለመክፈት ኢሜይሉ ምኑም ማወቅ ከፈለጋችሁት ማለት ነው። እሷን እንነካታለን ማለት ነው። እሱን ነክተን እንከፍታታለን። አሁን ነክቻለሁ ማለት ነው። ከነካው በኋላ ይሄ ማለት የራሴ ኢሜይል ነው። የራሴን ኢሜይል እንትን አልኩት ማለት ነው። እናንተ ለመክፈት ከፈለጋችሁ አዲስ ማለት ነው እዚህ ጋር ትነኩታላችሁ ማለት ነው። እዚህ ጋር ትነኩታላችሁ። የራሳችሁ ኢሜይል ምኑ እዚህ ነው የሚመጣ ስማችሁ፣ ግን እዚች ጋር ትነኩታላችሁ ማለት ነው። ለመክፈት ምን ይላል? ማይ ዩር ጉግል አካውንቲንግ ይላችኋል ማለት ነው። ስለዚህ ይሄን ተነኩታላችሁ ማለት ነው። እሺ ከዛ እንደዚህ ይሄዳል ማለት ነው። እንደዚህ ከሄደ እቺን ቀስቷን ትነኩታላችሁ። ቀስቷ እንደዚህ ትሆናለች። እንደዚህ ከሆነች አሁን ለምሳሌ እኔ እነዚህ ከፍቻለሁ። እዚህ ጋር ትነኩታላችሁ ማለት አካውንት አኖር አካውንቲንግ ይላል ማለት ነው። አዲስ ለመክፈት ማለት ነው። ይሄን እንነካለን ማለት ነው። እነዚህ እኔ ፌኮች ናቸው የከፈትኩት ማለት ነው። ስደመሩን ነክቼ እንደዚህ መጣ ማለት ነው። የራሴን እንትና ይጠይቀኛል ማለት ነው። የራሳችሁ ፓስፖርት አከፋፈቱን የስልካችሁ ውስጥ ይጠይቃችኋል ማለት ነው። እሱን እንደዚህ አድርጋችሁ ትከፍታላችሁ። እኔ የራሴ አሻራ የእጅ አሻራ ነው የሚከፈተው ማለት ነው። የራሴ ስልክ። ከዛ እዚህ ጋር ኢሜይል ታስገባላችሁ፣ ስማችሁን ታስገባላችሁ። ኢሜይል የራሳችሁ ማስገባት ከፈለጋችሁ የራሳችሁ ኢሜይል ታስገባላችሁ። የራሳችሁ ኢሜይል ካልፈለጋችሁ ደግሞ ይሄ ፎርኬት ኢሜይል ይላችኋል። ፎርኬት ስትነቁ አካውንቲንግ ኢሜይል ስትል ኢሜይል ይሰጣችኋል ማለት ነው። ይሄው ፎርኬት አደረኩት ማለት ነው። ምን ያመጣልኝ? እዚህ ጋር ኢሜይል አመጣልኝ ማለት ኢሜይል ፎርኬት የሚለውም ስትነቁ የራሳችሁ ኢሜይል ለማስገባት የራሳችሁ ኢሜይል ለማስገባት ነው ፎርኬት የምትሉት ማለት ነው። የራሳችሁ ኢሜይል ለማስገባት እዚህ ጋር ታስገባላችሁ ማለት ነው። ያላችሁ ኢሜይል ከሌላችሁ ደግሞ ወደ ኋላ ትመለሱና ይሄን ትነኩታላችሁ አካውንቲንግ የምለው። ከዛ እዚህ ጋር ፎር ምለውን ትመርጡታላችሁ። ምን ያደርግላችኋል? ስም ያመጣና ኢሜይል ራሱ ለምሳሌ አለ ከበደ እዚህ ጋርም ሰራ እንደዚህ ከበደ ብላችሁ ምንድነው ትከፍቱታላችሁ ማለት ነው። የገንዘብ የምኑም ማለት ነው። ከዛ እዚህ ጋር ሴንድ የሚላችኋል። እዚህ ጋር ሴንድ የሚለው አለ። ሴንድ ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ያማርጣችኋል። ይሄን በደንብ ይሄ የጊዜው እንትናችሁ ስለሚያማርጡ ይሄን በደንብ አድርጋችሁ ነው ገንዘብ የሚቆጥር አካውንትንጋችሁ ነው መክፈት የምትችሉ። ግዴታ ብር ከፍላችሁ ማስከፈት የለባችሁ። በራሳችሁ መክፈት ትችላላችሁ ማለት አከፋፈቱ ይሄ ነው። ያላወቃችሁ ደግሞ ዩቲዩበሮች ላይ
የፌስቡክ ዩቱበር አከፋፈት ብላችሁ ማንኛውም ነገር ሰርች አድርጋችሁ የማግኘት ትችላላችሁ ማለት ነው። እህቶቼ እንግዲህ የምችለውን ያክል ከዛ እዚህ ጋር ደግሞ እንመርጠዋለን። ቀስቷን እንነካታለን። የጊዜው ነው የምንመርጥበት የጊዜው ማርች፣ ጃንዋሪ፣ ፌብሩዋሪ፣ አፕል ምናምን ይላል። ያኔ አብርን እንላለን ማለት ነው። ከዛ የጊዜያዊ ነገር ነው። እሺ እዚህ ጋር ደግሞ ቀን ነው 12 21 እንለዋለን። እዚህ ጋር ደግሞ በ1996 እንለዋለን ማለት ነው። ከዛ እዚህ ጋር ደግሞ ወንድ ነው ሴት ነው ትባላላችሁ። ወንድ ከሆናላችሁ ሚት ነው፣ ሴት ከሆናችሁ ደግሞ ፋት ስላላችሁ ከሰርዘን ወንድ ሊበለስ ግን ስሙ ወንድ አይሆንም ማለት ነው። ግን እሺ ለምሳሌ ነው። ከዛ እንደዚህ ከቀየራችሁ በኋላ ምን ካላችሁት በኋላ ምን ታደርጋላችሁ? እዚህ ጋር ነው እንደምትሉት ማለት ነው። ከዛ ራሱ ኢሜይል ይሰጣችኋል ማለት እዚህ ጋር እንዳትሳሳት። እዚህ ጋር ቀን ነው የምጠይቃችሁ። ምን ቀን ነው? አፕል ወራት ነው። ይሄ ወራት ነው የምጠይቃችሁ። ይሄ ደግሞ የቀን ነው የምጠይቃችሁ። ለምሳሌ ዛሬ 3 ነው ግን እኔ 20 እንዳደረኩት እዚህ ጋር ደግሞ ዓመተ ምህረት ጠየቀኝ። ዓመተ ምህረት ስጠይቀኝ በ1996 አልኩ። ምክንያቱም አነስተኛ ነገር አይወስድም። እዚህ ጋር ወንድ ነሽ ሴት ነሽ ይላችኋል። ይሄ ቀስት ስትነቁ ሴት ከሆናችሁ ሴት ትላላችሁ፣ ወንድ ከሆናችሁ ወንድ ትላላችሁ ማለት ነው። ከዛ እዚህ ጋር መታችሁ ሴንድ ታደርጋላችሁ ማለት ነው የሀገሬ ልጆች። ከዛ እዚህ ጋር ሴንድ እናደርገው። ከዛ ይኸው እንግዲህ እናንተ ኢሜይል ለምትጨናነቁት ራሱ ኢሜይል ይሰጣችኋል ማለት ነው ጉግል። ምክንያቱ የመጀመሪያ ጊዜ አካውንቲንግ የምለው ስለነካችሁ ፎርኬት የምለው የራሴ ኢሜይል አስገባለሁ ደልትልኝ ትሉታላችሁ፣ ትደልታላችሁት ማለት ነው። ከዛ አካውንቲንግ የምለው ስትነኩ ደግሞ ኢሜይል ስጠኝ ትሉታላችሁ። ራሱ ጉግል ኢሜይል መርጦ ይሰጣችኋል። የቱን ትፈልጋለህ ይችላል። ይኸውላችሁ በስማችሁ ነው የመጣላችሁ። ስለዚህ ሰላም ከበደ ብዬ ነበረ። ይኸው ይሄ አካውንት ትመጣላችሁ። ይሄ መጥቶላችኋል። እዚህ ጋር ደግሞ ማስቀየርም ትችላላችሁት ማለት ነው። ስለዚህ እዚህ ጋር 2 ነገሮቹ የ3 ነገሮችን አብዝቶችላችሁ እዚህ ጋር እናንተ ማምረጥ ያለባችሁ እናንተ ናችሁ። ስለዚህ እኔ አንዱን ቢወስዱ ራሱ ምን ይሆናል? ኢሜይል ይከፈታል። ከዛ እዚህ ጋር ልንከው ይሄን ልውሰደው ማለት ነው። እሺ ይሄን ልውሰደው። ከዛ ምን ያደርጋል? እዚህ ጋር ሳይን እንዳደርገዋለሁ። ከዛ እዚህ ጋር ምን ይጠይቅላችኋል? ፓስወርድ ይጠይቃችኋል። ስለዚህ ፓስወርዱን ማስገባት አለባችሁት ማለት ነው። እንግዲህ ጉግሉ ስለተሰጣችሁ ፓስወርድ ስልክ ቁጥር እናስገባለን። ለምሳሌ ነው 50 እሺ 50 ከዛ እሺ ለምሳሌ ቁጥር ነው ይሄ። የራሳችሁ ቁጥር ስልክ ቁጥር ማስገባት ትችላላችሁ። እሺ 1 2 3 4 5 6 7 8 ነው መሆን አለበት። እሺ 8 መሆን አለበት። እሺ ለምሳሌ ይኸው አልተቀበለኝም ማለት ነው። ቁጥሩ ትክክል አይደለም። እሺ እንቀይረው። እሺ የተወሰደን ስለሆነ እሺ 3 እሺ እሺ ቀይ ሆኗል። ቀይ ሆኗል። ቀይ ሆኗል። ቀይ ሆኗል። እሺ ቀይ ሆኗል። 1 ቀይ ሆኗል። እሺ እስጋ ጉግል ራሱ እየሰጠን ነው መስለኛል። ቆስት ጉግላችን እንነካዋለን። እንግዲህ እዚህ ጋር ጉግል ራሱ ሰርች ነው ወይስ ምን አባቱ ፈልጎ ነው? እሺ ስልክ ቁጥር ኢሜይሉ እሺ 50 8 ሞልተነዋል። አልቀበልም ማለት እንቀይር ውስጥ ጋር ስልክ ቁጥር ላስገባሽ። ስልክ ቁጥር ላስገባለት 50 27 81 57 ቁጥሬ አልቀበልም አለ። ያው ብዙ ስለከፈትኩ የአካውንቴ እንትና ስለሆነ ስለማይቀበል ማለት ነው። 8 አድርጋለሁ። እስኪ ቆይ ሞክር። 8 አልቀበላለኝ። ኦኬ
እንደምንድን ነው? ግን ስልኬ እንትና መሰለ ከፍትም ይሆናል። ግን እንደዚህ አድርጋችሁ ነው የምትከፍቱት ማለት ነው። ግን ለምን እንደሆነ አላውቅም። ስልኬ ሌላ አካውንትን ከይከፍትም ማስገባው እስኪ ዘጠኝ ይኸው ተቀብሎኛል ማለት ነው። ከዛ እንደዚህ እንትናችሁን ትቀበላላችሁ ማለት ነው። ተከፍቶልኛል። ከዛ ይሄን ትነኩታላችሁ ማለት ነው። ከዛ እንደዚህ ከነካችሁ እንደዚህ ይመጥላችኋል። እንደዚህ ከሆነ እንደዚህ ወደ ላይ ታረጉና እዚህ ጋር አለው ትላላችሁ ማለት ነው። ከዛ ይኸው አለው ትሮታላችሁ። ግን ፓስወርድ ስታስገቡ ትዕግስት ይኖራችሁ ማለት ነው። እኔ ራሱን ቢያለም ምናምን ብዬ ነበር። ከዛ ይኸው ጎግላችሁ ተከፈተ። ይኸው እንግዲህ ዩቱበር ተከፈተ ማለት ነው። ዩቱበራችሁ ተከፍቷል ማለት ነው። እዚህ ጋር እንግዲህ የራሳችሁ ቅድም የራሴ ነበረ፣ እዚህ ጋር የራሳችሁ መጣ ማለት ነው። የራሳችሁ ፕሮፋይል ይመጣል ማለት ነው። ከዛ በኋላ ሌላ ወደ ዩቱበር እንግባ። እሺ ወደ ዩቱበር እንግባና እስቲ ይሄን ነገር እዚህ ጋር ትገቡታላችሁ ማለት ነው። አሁን እዚህ ጋር ዩቱበር ላይ ይገባለው። እዚህ ጋር ፕሮፋይላችሁን ትነኩታላችሁ ማለት ነው። እዚህ ጋር ፕሮፋይሎቹን ትነኩታላችሁ። ፕሮፋይል እንኳን ተነካችሁ በኋላ እዚህ ጋር የራሳችሁን እንትና ትነካላችሁ። እዚህ ጋር አሁን ለምሳሌ የራሴ ስለሆነ የአዲስ የከፈትኩት ትክክለኛ ገንዘብ የሚቀብለው ስለከፈትኩ እሱ ላይ አደርጋለሁ ማለት ነው። ሮማ እየቀረጽኩት ቀባቸዋል እንዴ? እሺ ለማንኛውም ከዛ ይሄ እዚህ ጋር ነው የከፈትኩት አዲስ ማለት ነው። ከዛ እዚህ ጋር እነካለሁ ማለት ነው። ይሄን ለምንድን ነው ይሄ ለምንድን ነው የራሴ ቻናሉ ማለት ነው። እዚህ ጋር ትገባላችሁት ማለት ነው። እንግዲህ እንደዚህ ከገባችሁት በኋላ የራሳቸው እንዲሆኑ ይመጣላችኋል ማለት ነው። ይሄ አዲስ ነው እንግዲህ አዲስ አካውንቲንግ ስለሆነ ምንም ነገር የለም ማለት ነው። ስለዚህ ምን አደርጋለሁ እዚህ ጋር እመጣና ቪዲዮ ለቃ ባዶ ይሆናል ማለት ነው። እንደዚህ ባዶ ይሆናል። ከዛም በኋላ ነው እዚህ ጋር ሰርች ታደርጉና ትፈልጋላችሁ ማለት ነው። ሰዎቹ ሰብስክራይብ ታረጋላችሁ። ከዛ ዩቲዩበር እንዳለ ታገኛላችሁ ማለት ነው። የአዲስ ስለሆነ እንደዚህ ባዶ ይሆንባችኋል ማለት ነው። ከዛ ሰዎቹ ላይክ ቪዲዮ ምናምን ካያችሁ ራሳቸው እዚህ ጋር እንደ አዲስ ይከፈታል። እነዚህ ትከፈታታለ። ከዛ የራሳቸው ቪዲዮ አንድ ሰመከፈት እዚህ ጋር ትነኩታላችሁ ማለት ነው። ተሰራችሁ ቪዲዮ እንትና ትላላችሁ ማለት ነው። የሰራችሁትን ነገር ካለ ለመልቀቅ እዚህ ትገባላችሁ ማለት ነው። እዚህ ገብታችሁ አንዱን ነገር ትወስዱትና ትለቃላችሁ ማለት ነው። እንደዚህ ቪዲዮ የሚለው ላይ ከዛ ሾርት የሚለው ሾርት ላይ ትለቃላችሁ። ላይቭ ደግሞ ሰብስክራይብ 500 ከገባችሁ ይለቅላችኋል ማለት ነው። ካልገባችሁ ግን እንደዚህ ትለቁታላችሁ ማለት ነው። አዲስ አካውንቲንግ እንደዚህ ነው የምከፍተው። ከተመቻችሁ የኔን ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት በኮሜንት አስተያየታችሁን አስቀምጡልኝ። ከልብ አመሰግናችኋለሁ። ባይ ባይ።